ፍቅር ብቻ የእስከ ለዘላለም ነው አለ። እምነት ያመነውን አምላክ ስናገኝ ዛጋ ይቆማል። ተስፋ የተነገረልን መንግስተ ሰማያትን ልክ ስንወርስ ዛጋ ያበቃል። ፍቅር ግን የእስከ ለዘላለም ነው። በሉ እስቲ እምነት በሉ፣ ተስፋ፣ ፍቅርም እነዚህ ሶስቱ ጸንተው ይኖራሉ አለና ፍቅር ግን ይበልጣል ከሁሉ አለ። የሚበልጠውን ማስቀደም ነው። እግዚአብሔር ፍቅር ይስጠን። አሜን በሉ እስቲ። ፍቅር ያልብሰን እንደደረብነው ነጠላ፣ እንደደረብነው ካባ፣ እንደደረባችሁት ካፖርታ። ፍቅር ያስፈልጋል። እችን ሀገር ማሻገር የምንችለው ስንፋቀር ነው። ጠላት ብዙ የመለያየት ስራ ቢሰራም እኛ ግን አንድ መሆን ነው። መለያየት አያስፈልግም። ስለዚህ ፍቅር ያሸንፋል ብሎ ተናገረ። እቺ መርከብ ጉዞ የምታደርገው ጭካኔ ወደ ተሞላበት ሀገር ነው። የመርከቢቷ ጉዞና ዓላማም በዚያ እስረኞቹ በተያዙበት በታሰሩበት ሀገር አሳሪዎቹ ስላረኩ ሌላ መከራ ያገኙ ብለው በመከራ ሊረኩ ወደ ሮም ላኳቸው ይላል። አይቻልም። በሰው ልጅ ስቃይ የምትደሰት ሰው አይበድልም አይባልም፣ ይበድላል። ሰው አያጠፋም አይባልም፣ ያጠፋል። በአንድም በሌላም መንገድ ከጥፋቱ እንዲመለስ መምከር መገሰጽ እንጂ መከራ አጽንቶ አንድን ግለሰብ ማስጨነቅ ሌላ መከራን ይወልዳል። አሳሪዎቹ አረኩም፣ ገራፊዎቹ አረኩም። ወደ ሌላ ገራፊያን ወደ ሌላ አምባገነን ሀገራት እንድትጓዝ ተወሰነባት። በዚያች መርከብ ላይ 273 ሰው እስረኛ ነው። ከ273ቱ ደግሞ አንድ ዓላማ መሪ ህይወት የሚከተል መስቀል ከፊቴ ዓለም ከጀርባዬ ያለ ሰው ታሪኩን በነበር የሚተርክ ምን አልኳችሁ? ታሪኩን በነበር የተረከ የሚተርክ። አዎ ታሪክን በነበር ለመተረክ የትንሣኤው ጌታ ያስፈልጋል። ታሪኬ ይሄ ነበር፣ አሳዳጅ፣ ገራፊ፣ አስጨናቂ፣ ደም አፍሳሽ፣ የክርስቲያኖች ጸር ጠላት ነበርኩ እያለ በነበር የሚተርክ ሰው ተሳፍሯል እዛ ላይ። ይሄ ብቻ አይደለም፣ ለማይቀናበት ለብሉይ ኪዳን ቀንቼ ለሚቀናበት ለሐዲስ ኪዳን ጀርባዬን የሰጠው ሰው ነበርኩ ያለ ነው። አያችሁ፣ መቀናት ካለበት ለሐዲስ ኪዳን ትምህርት ነው አለ። መቀናት ካለበት ለዚህ ነው። ለማይቀናበት ቀንቼ ሐዲስ ኪዳን መናኛ ሕግ ናት ብዬ ገፍቻት የሚከተሏትንም አስለቅሼ አሳድጄ እኖር የነበርኩ ነበር አለ። እግዚአብሔር ታሪካችሁን እንዲያድስላችሁ በነበር እንድትተርኩ የትንሣኤው ጌታ ልባችሁን ይውረሰው። አሜን በሉ እንጂ ያስፈልጋል። አያስፈልግም? አዎ ታሪክን በነበር ለመተረክ እሱ ያስፈልጋል። በነበር የተረከ በፊት ለፊት ያለውን ለመጨበጥ እጄን እዘረጋለሁ ብሎ የኋላውን የረሳ ማለት ነው። የኋላውን የረሳ አሁንም ክርስቲያን በፊት ለፊቱ ያለውን የተስፋ ቃል ለመጨበጥ እንጂ ከኋላ እየተከተለ የሚያስጨንቀውን ነገር ማዳመጥ የለበትም። ጆሮህን ለዓለም ሐሳብ ዝጋ፣ ለሥጋ ፈቃድ ዝጋ፣ እንደገና ለጠላት ዲያብሎስ ዝጋ። በፊት ለፊት ያለውን የክርስቶስ መስቀል ለመጨበጥ ፍጠን። ይሄን የሚከተል ሰው ነው እና ያለ ጥፋቱ ጥፋተኛ ነህ፣ ያለ በደሉ በደለኛ ነህ ተብሎ እጅና እግሩ ላይ እግረ ሙቅ አርፎበታል። ሰንሰለት ወድቆበታል። ከሌላ ወንጀለኛ እስረኛ ጋር ቋንጃ ከቆረጠ፣ ደም ካፈሰሰ፣ የሰው ቤት ከመዘበረ፣ ደሃን ካስለቀሰ፣ ፍርድ ካጓደለ፣ ጉቦ ከተቀበለ ወንጀለኛ ጋር አብሮ ተቀላቀለ። አበው ሲናገሩ ከተልባ ጋር ያለች ሰሊጥ አብረሽ ተወቀጭ እንዲሉ ማለት አብሮ መከራ ሊቀበል ወደ ሮም ሀገር መርከቢቷ ላይ ተሳፍሯል። መርከቧ ለጉዞዋ ወይንም ለጉዞዋ ስኬታማነት ሶስት መሰረታዊ ነገር ያስፈልጓታል ብሎ እጁን አወጣ። የታሰረ ሰንሰለቱን እንደያዘው የእግዚአብሔር ቃል አይታሰርምና ብለዋልና እጆቹን ከፍ አድርጎ ለመቶ አለቃው ለመንግስት ሹመኛው ለረዳቱ ካፒቴንና ለዋናው ካፒቴን ምን አላቸው? ይህች መርከብ ወደ ታቀደላት ስፍራ በክብር እንድትደርስ ሶስት ነገር ያስፈልጋታል አለ። እኛም ቅድም ብያቸዋለሁ አለ የህይወት መርከብ ተጓዦች ነን አላልኳችሁም?
ወደ ታቀደልን ስፍራ ወደ መከራ ሳይሆን እግዚአብሔር ወደሚያሳርፈው ዓለም ይሄ የፖለቲካ ጡዘት መቧደን መባላት መናከስ ወደ ሌለበት ዓለም እግዚአብሔር ሊወስደን በዓላማ እንድንጓዝ ሲያደርገን ለአንድ አማኝ ባህር በተመሰለችው ዓለም ላይ ጀልባ ጥቃቅን ጀልባዎችን እንደተባለ ወደ ታቀደልን የእረፍት ስፍራ በክብር ለመድረስ ይህች መርከብ የሕይወት የኛ መርከብ ተጓዦችን ምሳሌነት የወከለች ናትና ሶስት ነገር ለጉዟችን ስኬታማነት ያስፈልገናል። እግዚአብሔር ይርዳን። አሜን በሉ እስቲ። ስንት ነገር ያስፈልገናል? ሶስት። አንደኛ ይላችኋል ይሄ ባለ ራእይ ሰው አንደኛ ይህች መርከብ ስኬታማ ጉዞ እንድትጓዝ ከተፈለገ የወቅቱ የአየር ንብረት ይጠናል። በሉ የወቅቱ ይጠና አየሩ። አንድ ሁለተኛ የሚገርም ነው። ሁለተኛ የምንጓዘው በባህር ላይ ነው። ባህር ደግሞ ሁል ጊዜ ሰላም የለውም። ከኔ ጋር ናችሁ? ሁል ጊዜ ደግሞ በሞገድና በማዕበል አይመታም። ማዕበልና ሞገድ ቢያጋጥመን እንኳን ያጋጥመናልና ወራት ይፈጃልና ጉዞ በዚያ በባህሩ ላይ የምንጓዘው እኛ ለሚደርስብን ፈተና መከራ ሞገድ ሲነሳብን መርከቧ እንኳን የመስጠም አጋጣሚ ቢደርስባት ለደረሰብን አደጋ ዋስትና ያስፈልገናል። ምን ያስፈልገናል? ዋስትና። ሁለተኛ ሶስተኛ የመጨረሻዋችን ነች። ሶስተኛው ይህች መርከብ ወደ ታቀደላ ስፍራ በሰላም ለመድረስ ከታሰበ የወራት ጉዞ ስለምታደርግ የሚበላ የሚጠጣ የሚለበስ ይጫንባታል። ለጉዞ እኚህ ወሳኝ ናቸው። ምክንያቱም የአየር ንብረትን መርከብ የሚያንቀሳቅስ ካፒቴን በሰማይ ላይ የሚያበር የአውሮፕላን ካፒቴን ከመረጃ ቋቱ በሚሰጠው ማስረጃና መረጃ ተደግፎ ነው አውሮፕላኑን የሚያንደረድረው አይደል እንዴ? መረጃ አልባ የሆነ ካፒቴን በመረጃ ያልተደገፈ ጉዞ ከጀመረ የሚገጥመው አደጋ ከፍተኛ ነው። ጉም አለ፣ ጭጋጋማ አየር አለ፣ ለማኮብኮብ ለመውረድም አይመችም። በአጠቃላይ አውሮፕላን የሚያንቀሳቅስ ካፒቴን ከአየር ንብረት ጋር ዝምድና አለው። በባህር ላይም የሚንቀሳቀስ ካፒቴን በተመሳሳይ ምን አለው? ከአየር ንብረት ጋር የተዋሃደ ዝምድና አለው። እነሱን ተውሺ ሙያቸው ነው። እኛም ነው በዚች ዓለም ላይ ስንኖር እያንዳንዷ እንቅስቃሴያችን ከአየር ንብረት ጋር የተዛመደ ነው። እውነት ወይስ ውሸት? የበጋ ልብስ ለክረምት ይለበሳል። የክረምት ልብስ ለበጋ ትለብሳላችሁ። በጋ ሲመጣ ሳሳ፣ ክረምት ሲመጣ ወፈር ያለ ልብስ አለ ምን ለብሰው። አየር ንብረቱ በእያንዳንዳችን ህይወት ላይ ለመንቀሳቀስም ለመነጋገርም ወሳኝ ነው። አሁን እንዲህ ቁጭ ብለን እንድንማማር ይረዳል። ጥሩ የማለዳ ፀሐይና ጭጋጋማ ነፋስ አየር ስላለ ነው። ዝናብ ቢሆን ለመማማር ይከብደናል። ከኔ ጋር ናቸው አለ። አሁን እዚህ ጋር ያልኳቸው ምንድነው? አየር ንብረት ማጥናት በእያንዳንዱ አማኝ ላይ የውዴታ ግዴታ ነው። የሚገርመው የአየር ንብረትን አንድ አማኝ በባህር በተመሰለችው ዓለም ላይ ሲኖር ካላጠና ህይወቱ አደጋ ላይ ይወድቃል። አሁን ዓለማችን ምንድነው? አየሯ እየነፈሰባት ያለው አየር። እንደ ሀገራችን ስንመጣ የሀገራችን ሽታዋ ምንድነው? ዝባድዋ። አሁን በቀያችሁ በመንደራችሁ ባላችሁበት ማህበራዊ መስተጋብራችሁ የአየር ንብረቱን እያሸተታችሁ እያጠናችሁ ነው የምትንቀሳቀሱት። እንዲሁ በደመ ነፍስ አደራ የአየር ንብረትን አጥንቶ አንድ አማኝ ዘመኑን መዋጀት አለበት። ከኔ ጋር ናችሁ? ዘመኑን ዋጁ የተባለው ይሄን ያጠቃልላል። አየር ንብረትን ለማጥራት የግድ የሜትሮሎጂስት ባለሙያ መሆን አይጠይቅም። መንፈሳዊ ዓለም ላይ ሳለን ዓለም ውስጥ ያለው ለመመርመር ከእግዚአብሔር የተቀበልከው ስልጣን አለ፣ እንዳትዘናጋ። ለዚህ ነው በአንደኛ ቆሮንቶስ በምዕራፍ 2 ቁጥር 15 ላይ ጳውሎስ ሐዋርያው እንዲህ አለ። እስቲ ሁላችሁም ከኔ ጋር በሉ፣ መንፈሳዊ ሰው በሉ ሁሉን ይመረምራል፣ ራሱ ግን በሉ በማንም አይመረመርም አለ። አያችሁ፣ መንፈሳዊ ሰው
በዓለም ውስጥ ያለውን የመመርመር ምን አለው? ጸጋ አለው። የግል ዶክተርህ አንተን ለማከም የተሾመው ባንተ ላይ እግዚአብሔር መድኃኒቱን በእጁ ላይ ያደረገልህ የግል ዶክተርህ እንክብል መድኃኒትና እንደገና ሽሮፕ ለመስጠት ለማዘዝ ካንተ የሚፈልገውን መረጃ ካላገኘ መድኃኒት አይጽፍልም። ከኔ ጋር ናችሁ? አንተ የምትሰጠው መረጃ ወሳኝ ነው። ካንተ ከቃል መረጃ ባሻገር በሽንት በሰገራና በደም የሚያገኘው ውጤት አለ አይደል እንዴ? ይሄን ተደግፎ በአራት መረጃ ተደግፎ ይሄ መድኃኒት ነው፣ በሽታ ይሄ ነው ብሎ ችግር ይነግራል። ለስጋ ደዌ ማስታገሻ፣ ለስጋ ቁስል መፈወሻ መድኃኒት ይሰጣል። የግል ዶክተር ከተናገርከው ነገር ተነስቶ መድኃኒት ያዝልሃል። እግዚአብሔር ግን ልብን ሳይከፍተው የውስጥ አካልን እነሆ ኦፕራሲዮን ሳያደርግ በስልጣኑ መርምሮ ችግር ይነግራል። ኧረ ስሙ የተመሰገነ ይሁን። ግዴላችሁ ስሙ የተመሰገነ ይሁን። አሁን የግል ዶክተር ይሄን መረጃ ያገኘው ካንተ ነው። አንተ ግን በመንፈሳዊ ዓለም ስትኖር የግል ዶክተርን ችግር የማወቅ ብቃት አለ። በቅድስና ከኖር ካየ መንፈሳዊ ሰው ዓለምን ይመረምራል አለ። በዓለም ውስጥ ያለውን ይመረምራል። ዓለማዊ ሰው ግን አለ መንፈሳዊ ሰውን መመርመር አይችልም። ዓለምን መመርመር፣ ዓለምን መፈተሽ ከእግዚአብሔር የተቀበልነው ስልጣን ነው። ዘመንን መዋጀት፣ ዘመንን ማጥናት፣ የዘመኑ ሽታ ምን ይመስላል ብለ ማሽተት ነው። ምክንያቱም በዓለም ላይ ሁለት አይነት ሽታዎች አሉ። የመጀመሪያው የሞት ሽታ አለ፣ ሁለተኛው የህይወት ሽታ አለ። አንደኛ የዓለም መዓዛ አለ፣ ሁለተኛ የክርስቶስ መዓዛ አለ። መሽተት ካለብን ዘመኑን ዋይተን ወደ መዓዛችን ወደ ክርስቶስ መቅረብ ይጠበቅብናል። ዓለም ሽታዋ ደስ አይልም ነው። ምንድነው ዛሬ የሚያስደስተን ነገር? በግል ስልካችን በየማይክሮ ሰከንድ መረጃ ይጎርፋል። ያ ሁሉ መረጃ ግን ልብን የሚጠግን ነው አይደለም። አይናችን በእንባ እንዲሞላ የሚያደርግ ነው። እግዚአብሔር ታሪካችን ያድስልን። አሜን በሉ እስቲ። አበዛውባችሁ እንዴ? ታሪካችን ያድስልን እግዚአብሔር። አዎ። ስለዚህ ዘመንን መመርመር፣ አካባቢ ላይ ያለውን ኢንቫይሮንመንት ማጥናት ይገባል። ችግሩ ዘመንን እንዳንመረምር በዘመኑ አስኳል ውስጥ ስላለን ነው። እንዲገባን አዲስ አበባን ለመረዳት ማስተር ፕላኗን ለማየት እንጦጦ ጋራ ላይ መውጣትን ይጠይቃል። ከኔ ጋር ናችሁ? አዲስ አበባን ጠንቅቀ ምሽት ላይ ዙሪያ ገባዋን ስታያት መግቢያ መውጫዋ ጥንቅቅ ብሎ የሚታይ ከፍታ ያለው ጋራ እንጦጦ ላይ ስትወጣ ነው። የዘመንን ሁኔታ ለማጥናትም ከተማህን ለመመልከት ተራራን እንደመረጥክ የዘመኑን ሁኔታ ለማጥናት የአየር ንብረትን ለመረዳት ወደ ከፍታዋ ወደ ወንጌል መምጣት ያስፈልጋል። ወደ ከፍታዋ ወደ ቤተ ክርስቲያን መምጣት ያስፈልጋል። ለዚህ ነው ቅዱስ ሶፎንያስ ነብዩ ሶፎንያስ ሲናገር በትንቢተ ሶፎንያስ ምዕራፍ 1 ቁጥር 5 እስከ 16 ላይ በዚያን ዘመን የዋይታ ዘመን ይመጣል፣ የጭቃግ ዘመን ይመጣል፣ ድቅድቅ የጨለማ ዘመን ይመጣል፣ በረዘሙ ግንቦች ላይ ቀንደ መለከት የሚነፋበት ዘመን ይመጣል። በዚያ የዋይታ የመከራ የሰቆቃ ዘመን ከመምጣቱ በፊት ግን ወደ እግዚአብሔር ተራራ ላይ ተሰብሰቡና እሪ ብላችሁ ጩሁ ይላል እግዚአብሔር። ተራራዋ ወንጌል ናት። በዚህ ዘመን ዘመኑን ለመዋጀትና ለማወቅ ወደ ቤተ ክርስቲያን ወደ ወንጌል ተራራ ካልመጣን እታችንን መሃል ፒያሳ ላይ አዲስ አበባን አውቃታለሁ ዙሪያ ገባን ብሎ እንደሚያወራ ወደኛ አሁን እንዳንቀር ነው። ለማወቅ ተራራ ላይ መውጣት እንደሚጠይቅ ጉርባዳውን፣ ደልዳላውን፣ ሜዳውን፣ ሸለቆን፣ ስርጓጉጡን ለማወቅ ከፍታን እንደሚመርጥ ሁሉ እኛም የወንጌል ከፍታን መምረጥ አለብን። ኃጢአትን፣ በደልን፣ ስርጓጉጡን፣ ክፋትን፣ ተንኮልን፣ ዘረኝነትን ጠርገን ለማስወገድ ወደ ወንጌል ተራራ መውጣት ያስፈልጋል። ችግሩ በዘመኑ አስኳል ውስጥ ስለሆንን ዘመኑንም ማጥናት አልቻለም። እግዚአብሔር ዓይነ ልቦናችን ይግለጥልን። ቅዱስ ዳዊት እስራኤልን በሚያስተዳድርበት ዘመን ላይ አጠገቡ ሆነው ትልቅ ስራ የሚሰሩ ለዳዊት የማሸነፉ ድል የማድረጉ ዋናው መሰረቱ እግዚአብሔር ነው። ማን ነው አልኳችሁ? እግዚአብሔር ደግሞ የሚጠቀምባቸው ደግሞ አጠገቡ ሰው አስቀመጠለት። እነማን ናቸው? ታሪኩን ስታነቡ በመጽሐፈ ዜና መዋዕል ቀዳማዊ ላይ ምዕራፍ
12 ቁጥር 32 ላይ እንዲህ ይላል። ዳዊትም በዘመኑ ይላል 200 የሚጠጉ ይሳኮራውያን ዘመኑን የሚመረምሩ ዘመኑን የሚዋጁ ምን አድርጎ ነበረ? ሾሞ ነበረ ይላል። ምን ማለት ነው? ሜትሮሎጂስቶች ናቸው። ይሳኮራውያን የይሳኮር ልጆች በግራ በቀኝ በኋላ በፊት በግራ አየሩን እየፈተሹ እየመረመሩ መረጃና ማስረጃ ለዳዊት ያቀርባሉ። ጠላት በዚህ በኩል መጣ፣ በሰሜን ሉጣ እንዳትወጣ፣ ለምን? ድባቡ ጥሩ አይደለም። በምስራቅ ሉጣ እንዳትወጣ፣ ለምን? ምስራቁ ላይ ከባድ ነገር አለ። በምዕራብ ልሂድ እንዳትሄድ፣ ለምን? እዛም ጋር ችግር አለ። በደቡብ ልሂድ፣ ሂድ፣ ችግር የለም፣ ጥሩ ነው፣ ነፋሻ አየሩ ጥሩ ነው፣ ቀጠናውም ጥሩ ነው፣ ውጣ፣ ተከናወን እያሉ ይደግፉት ነበር። የወቅትን ጉዳይ ማጥናት ከአንድ አማኝ ግዴታ ነው። እየሰማችሁ ነው? ስኬታማ ጉዞ እንድንጓዝ በሰላም የጀመርነው ጉዞ በድል አድራጊነት ለመወጣት አየር ንብረትን ማጥናት ያስፈልጋል። ዓለም ዛሬ ሰላም የላትም። የሰላሙን ጌታ ስለገፋችሁ፣ ሰላማችን ግን እሱ ይሁነን። አሜን በሉ እስቲ። ዓለም መረጋጋት አቅቷታል። አየሩ ስታዩ ለምን? የሚያረጋጋትን ጌታ ነፋሱን ጸጥ የሚያደርግ ሞገድና ማዕበሉን በቃሉ የሚያዘው ጌታ ከእያንዳንዱ ልብ ላይ ተሰዷል። ወደኛ ልብ ላይ ግን ስፍራ ያገኝ፣ ይክበር፣ ይንገስ። ይህ ነው የወቅት የአየር ንብረት ማጥናት ለጉዟችን ስኬታማ ነው። እንዳላበዛባችሁ። ሁለተኛው መርከቢቷ እንደታቀደላት በሰላም ለመድረስ ለሚደርሰው አደጋ ዋስትና ያስፈልጋል አለ። ማን ነው የሚናገረው? እስረኛው ጳውሎስ። 276 ሰዎች ከሱ ውጪ አሉ። 75 ሰዎች አሉ። 76ኛው እሱ ነው። እሱ ብቻ ነው ወቅቱን ያየው፣ የፈተሸ፣ የመረመረ። ግን ወንጀለኛ ተብሎ ከእስረኛ መካከል ተደባልቋል። ዓለም ውስጥ እንዲህ አይነት ሰዎች ያጋጥማሉ። ኃጢአት በበደል በበዛበት ዘመን፣ በበዛበት ማህበረሰብ፣ በበዛበት ሰው መካከል እግዚአብሔር ዓላማውን ሊያስፈጽም አንድ ቅዱስ ሰው በመካከል ያስቀምጣል። ይችላል አይችልም? አዎ መጽሐፉ እኮ ነው የሚናገረው። እግዚአብሔር ከተማን ያለ አንዳች ጻድቅ አይተዋትም እኮ ተብሏል። አይተዋትም። በደለኛ ይብዛም፣ ግፈኛ ይብዛ፣ ደም አፍሳሽ ይብዛ፣ ወንበዴው ይብዛ፣ ከተማይቱን ለማዳን ግን አንድ ጻድቅ እግዚአብሔር ያስቀምጣል። አሁን እቺ ከተማችን ብዙ ነገር እንደሚሸረብባት ጠላት፣ ከባህር ማዶ ያለው ጠላት እንደሚያስብባት ይችን ሀገር ይችን የኢትዮጵያን መዲና የሆነችውን አዲስ አበባን ደም እንዲፋሰስ፣ ህዝብ እንዲያለቀስ፣ ሬሳ በሬሳ ላይ እንዲንደራረብ የሚያደርግ እቅድ ታቅዶባት ነበረ። እግዚአብሔር ግን እኛ ስናያቸው የቀን እብዶች፣ እግዚአብሔር ሲያያቸው የኔ እብዶች የሚላቸው ማታ ማታ ላይ እንጦጦ ጋራ ላይ ሄደው ስለ ሀገር የሚያለቅሱ ቅዱሳን ሰጥቶናል። በአንተ ብቃት አይደለም ኢትዮጵያ ሰላም ያገኘችው። አሁን አዲስ አበባ የተረጋጋችው አንጻራዊ ሰላም፣ አንጻራዊ ሰላም፣ ፍጹም ሰላም አይደለም፣ አንጻራዊ ሰላም ያላት በአንተ በጎነት፣ በእኔ በጎነት፣ በአገልጋዮቹ ጦርነት አይደለም፣ በእግዚአብሔር ቸርነት ነው። በሉ እስቲ በማን ቸርነት ነው? ግድ የለም አፋችሁም እንደሚናገር ልባችሁም አብሮ ይመስል። በማን ቸርነት ነው? በማን ፍቅር ነው? በማን ርኅራኄ ነው? በማን ምሕረት ነው? ስሙ ለዘላለም የተመሰገነ ይሁና። በደንብ አመስግኑታ። በእርሱ ቸርነት፣ በእሱ ፍቅር፣ በእሱ ምሕረት። ስለዚህ ይሄ ሰው እዚያች መርከቢቷ የታሰሩ እስረኞችም ቢሆን እግዚአብሔር ይገደዋል። ፍጥረቶቹ ናቸው። በከንቱ እንዲሞቱ ስለማይፈልግ። ምክንያቱም እርሱ ለጻድቁም ለኃጥኡም ምንድን ነው? ፈጣሪ ነው። ከኔ ጋር ናችሁ? ቅዱስ ያሬድ እኮ ድጓ በተባለው መጽሐፉ ላይ ወይንም መታጠቂያ የሚል ትርጉም ባለው መጽሐፉ ላይ ሲያብራራ ሲገልጥ ይሄን ወቅት እኮ ምን ብሎ ተናግሯል? እግዚአብሔር መግቦቱን፣ ቸርነቱን፣ ይቅርታውን፣ ፍቅሩን የምናብራራበት ወቅት ነው። እንደ እግዚአብሔር ያለ ማን ነው የሚያስብለው? በዝናብ ያበቅላል፣ በፀሐይ ያበስላል፣ ምግበ ሥጋን ይሰጣል። እግዚአብሔር ፀሐይ ሲያወጣ ዝናብን ሲያዘንብ ደግሞ ጻድቅ ነህ፣ ኃጥእ ነህ፣ ክፉ ነህ፣ ደግ ነህ ብሎ እግዚአብሔር አያዳላም። ይሄው በደለኛው ሙሉ ፀሐይ እየሞቀ አይደል እንዴ? በደም የሰከረው ሁሉ ዝናብ እየዘለበለት አይደል እንዴ? እንኳን አንተ በስሙ ያመንከው ማኅተም የታተመብህ በ40ና በ80 ቀን ልጅነትን አግኝተህ ለቤዛ ቀን የታተምከው አንተ ትቅርና ለማያምነው
ለኢአማኙ ጭምር ለፓጋኒስቱ እቺ ዓለም መጋቤ ሥራይ ዓለማት መጋቤ ዓለማት የሚባል የላትም ብሎ ሙጥጥ አድርጎ እግዚአብሔርን ለካደ ጭምር እግዚአብሔር ዝናብ ያዘንባል። ምድር የዘሩባትን አብቀላ የተከሉባትን አጽድቃ ለምግበ ሥጋ እንድታበቃ ለጻድቁም ለኃጥኡም ሳይሳሳ ሳያዳላ ይመግባል። እዚህ መርከብ ላይ የሚያሉት ወንጀለኛ ናቸው ቢባሉ እግዚአብሔርን የካዱ ቢኖሩም ፍጥረቶቹ ናቸውና እነዚህ ሰዎች በከንቱ እንዳይጠፉ እግዚአብሔር በዓላማ ይሄን ሰው እስረኛ አድርጎ የወንጌል እስረኛ አድርጎ እዛ መርከብ ላይ ያስቀመጠው የኔና የናንተ አምላክ ስሙ የተመሰገነ ይሁን። አሁን ይህች መርከብ ስኬታማ ጉዞ እንድትጓዝ ለሚደርስብን አደጋ ዋስትና ያስፈልጋል። በርሱ ዋስትና ያስፈልጋል። በርሱ ምን ያስፈልጋል? ለምን? ለሚገጥመን ችግር፣ ለሚደርስብን አደጋ፣ ለሚደርስብን ሐዘን ምን ያስፈልጋል? ዋስትና ያስፈልጋል። በዚህች አውደ ምሕረት ላይ ማንም ሰባኪ ቢቆም ማንም ሊቅ ቢቆም አንድ ቀን ተሳስቶ መከራ አያገኛችሁም ያለ ሰባኪ የለም። አለ እንዴ? አትራቡም ያለ ሰባኪ አለ? የለም። አትጠሙም ያለ ሰባኪ የለም። አትቸገሩም ችግር አያገኛችሁም ያለ ሰባኪ የለም። ለምን? ክርስቶስ ሲጠራን መሐሉን ነግሮን ነው። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። ዓለም እኔን እንደጠላ እናንተንም ይጠላችኋል። ዓለም ለኔ የክብር ወንበር እንዳልሳበ ለእናንተም እንዲሁ ይነፍጋችኋል። ስለዚህ በዓለም ሳለ መከራ አለብህ። በተደሰትክበት ማግስት ታለቅሳለህ፣ በጠገብክበት ማግስት ትራባለህ፣ ባዘንክበት ማግስት ትስቃለህ። እንደገና ደግሞ በተከፋበት ገጽታ እንደገና በማለዳ ደግሞ ፊትህ እንደ ማለዳ ፀሐይ ፍክት ብሎ ይውላል። በዓለም ሳለ በሁለት ቋት የታሰርክነና ረሃብ እንዳለ ደስታ እንዳለ እንዲህ ሁሉ ተፈራራቂ ነገሮች ያጋጥመዋል። እኚህ ሁሉ ነገር ሲገጥሙ ግን ዋስትና ያስፈልጋል። ማን ያስፈልገናል? ዋስትና ብሎ ምን ያስፈልጋል? ይህች መርከብ የምትጓዘው ምን ላይ ነው? ባህር ላይ ነው ብያችኋለሁ። ባህር ሁልጊዜ ምን የለውም? ሰላም የለውም። ሁልጊዜ ሞገድ አያገኘውም። ግን ሞገድ ማዕበል ይመጣል። ሞገድና ማዕበሉን የሚያመጣው ደግሞ ሶስት አይነት አካል ነው። አንደኛ የተፈጥሮ ክስተት ሱናሚን ያስነሳል፣ ምድር ይንሸራተታል። በባህር ላይ የተመሰረተችው ምድር ስፍራዋን ትለቃለች። በምን? በተፈጥሮ ክስተት። ሁለተኛ ባህር በምንድን ነው ሰላም የምታጣው ካል በዚያች በዓለም ላይ ባሉ የኃጢአተኞች ብዛት የተነሳ ባህር ትናጋለች። ሶስተኛ ባህር ለምን ሰላም ታጣለች? ውስጧ ባሉ ግዙፋን ፍጥረታት ሰላሟ ይናጋል። ከኔ ጋር ናችሁ? ሻርክ አለ ግዙፍ ፍጥረት፣ ዶልፊን አለ ግዙፍ ፍጥረት፣ ሌላ ያልተገለጡ በዓለም ላይ ያለው ይሄ የእንስሳትን ዓለም የሚያጠናው ዓለም ያላወቃቸው ገና የሚገለጡ ለምድር የሚከብዱ ፍጥረታቶች አሉ። እግዚአብሔር በኪነ ጥበቡ አስሮ የያዛቸው። በሊቃውንቱ አነጋገር ደግሞ መላውን ዓለም ባህርን መሰረት አድርገው በጭራቸው ተቆላልፈው አፍና አፋቸውን በማጋጠም የመጨረሻውን የዓለም ህልፈትን ደውል የሚደውሉ ሁለት ግዙፋን ፍጥረታት ምድሪቷን አስራዋታል። እነዚህ ግዙፋን ፍጥረታት ዘንዶች ናቸው። ሌዋታን ቢሄሞት ይባላሉ። ቀኑ ሲደርስ እግዚአብሔር ያዛቸዋል። ምድር ትናጋለች፣ ምድር ሰላም ታጣለች። ስለዚህ ይሄ ምድር በተለያየ መንገድ ሰላም ይታጣበታል። ባህር ሰላም ታጣለች። በእንዲህ አይነት ግዙፍ ፍጥረታት በዓለም ሳላችሁ ይህች ዓለም በባህር ትመሰላለች። ከግዙፋን አውሬ የገዘፉ አካላት ይነሱና ሰላሟን ያናጋሉ። ከኔ ጋር ናችሁ? ይህች ዓለም ሰላም የምታጣው በእንዲህ አይነት መንገድ ነው። ግን ሰላም ቢጠፋ ባህር ብትነዋወጽ መሰረቷ ቢናጋ መድረሻ ቢታጣ ለደረሰብን ክስረት ቶሎ ብለን አስቀድመን ዋስትና መያዝ ያስፈልጋል። እስቲ አሁን ዋስትናችሁ ማን ነው ስትባሉ መልሳችሁ አንድ መሆን አለበት። ዋስትናችን ማን ነው? ለገጠመን ስብራት መጠገኛ ዋስትናችን ማን ነው? ላጣነው ነገር መገኘት ዋስትናችን ማን ነው? ለጨለመው ነገር ብርሃናችን ዋስትናችን ማን ነው? ለጎደለን ነገር ሙላታችን ዋስትናችን ማን ነው? ስሙ ለዘላለም የተመሰገነው። እሱ እንዳትለቁት፣ እሱን አጥብቃችሁ ያዙ። በዓለም ሳላችሁ ስብራት አይኖርም እንዳትሉ። ስብራት በአንድም በሌላ መንገድ ይመጣል። ከስብራት ለመጠገን ዋስትናችሁን ያዙ። ከኔ ጋር ናችሁ? አዲስ መኪና የገዛ ሰው
ቶሎ ብሎ አይምሮ ላይ የሚመጣ ምንድነው? ፉል ኢንሹራንስ አይደለ? ተሳሳትኩኝ? ፉል ኢንሹራንስ። ይሄ አዲስ መኪናዬ 00 የገዛሁት ነገ በማሽከረክርበት ሰዓት ላይ አደጋ ቢያጋጥመኝና መኪናዬ ቢወድም እኔ ብሞት አይልም እኮ መኪናዬ ቢወድም ይሄን የመሰለ መኪና ገዝቶ የሚሰጠኝ ዋስትና ድርጅት ፈልጋለሁ ይላል። ይመርጣል። ጥሩ ነው። አያስፈልግም እያልኳችሁ አይደለም፣ መቃወሚያ አይደለም። ዋስትና ለንብረታችሁ ማስያዝ ጥሩ ነው። እኔ በጣም የማዝነው የነፍሳችን ዋስትናን ያላስቀደምን ሰዎች፣ ለመኪና ኢንሹራንስ የገባን ሰዎች ያሳዝኑኛል። ስንቱን አሁን ለነፍሱ ዋስትና የገባው፣ ስንቱን አሁን ለነፍሱ ለሚደርስበት ስብራት፣ መጠገን፣ ማጣት፣ ማግኘት፣ መጉደል፣ መሙላቱ እንዲቀየርለት ዋስትናውን እግዚአብሔር ያደረገው ስንቱ ነው። መጽሐፍ ቆም የሚለው ይህን ነው። ሰው ዓለምን ቢገዛ ቢነዳ፣ ዓለምን እንደ እንዝርት ቢያሽከረክር፣ በስልጣኑ፣ በእውቀቱ፣ በጉልበቱ እንደፈለገ ቢያደርግ በነፍሱ ከጎደለበት፣ ነፍሱ ካልተጠቀመች ምን ይረባዋል? ምን ይጠቅመዋል? አለ እግዚአብሔር አምላካችን። ለነፍሳችን ዋስትና የሚሆነን አስቀድመን እንድንይዝ እርሱ ይርዳን። አሜን በሉ እስቲ። እሱም ማን ነው? ተናገሩ። እሱም ማን ነው? እግዚአብሔር ዋስትናችን ይሁን። እግዚአብሔር መከታችን ይሁን። ስለዚህ እግዚአብሔር ልጆች ይህች መርከብ ለጉዞ ስኬታማነት የአየር ንብረት ይጠና፣ አንደኛ። ሁለተኛ ለሚደርስብን የህይወት አደጋ ዋስትና ያስፈልጋል አለ። ሶስተኛውና የመጨረሻ ምን አለ? ይህች መርከብ በሰላም እንድትንቀሳቀስ ከፈለጋችሁ፣ ስኬታማ ጉዞ እንድትጓዝ ከፈለጋችሁ የሚበላ የሚጠጣ የሚለበስ መርከቢቷ ላይ ጫኑ አለ። አይገርማችሁ? ሁለቱን ዋና ዋና ነገር መርከቢቷ ትታ ሁለቱን ዋና ዋና የህይወት መመሪያ የሆኑትን የመርከቡ ካፒቴን፣ ምክትሉ፣ የመቶ አለቃው ጭምር ዘንግቶ መርከቢቷ በቁሳቁስ ብቻ ተሞልታ ታጨቀ ይችላል። የኛም ህይወት ዛሬ ይሄ አይደለ? በቁሳቁስ ብቻ የታጠረ ህይወት። ጥሩ መኪና ልንዳ ነው፣ ጥሩ ቤት ኑር ነው፣ የላሜ ጣመል ልብላ ነው፣ ጮማ ከቅቤ አማርጥ ነው፣ በዝሆን ጥርስ በተሰራ አልጋ ላይ ልተኛ የማይል ማን አለ? አልሆነልንም እንጂ ማን አለ? ማን አለ? በቁስ ያልተደገፈ ህይወት የማይንጸባረቅበት ማን አለ? ከአገልጋይ እስከ ተገልጋይ ውድድሩ ይሄ አይደለ ዛሬ? አንዱ ለየት ያለ መኪና ሲስ እሱ የነዳውን መኪና ለመንዳት አይደለ? ምን አለበት በቤተ ክርስቲያን ተገኝቶ እግሩ እስኪላጥ የእጁ ፈለግ እኖ እስኪታይ ድረስ እየሰገደ ያለውን ሰው ተከትሎ የሚጓዝ በመንፈሳዊ ቅናት የቀና ለእግዚአብሔር ክብሩን አሳልፎ የሰጠ ሁለንተናዬን አንተ ንገስበት ብሎ ማንነቱን ያስረከበ አማኝ እኖ ቀና የሆነ ሰው እየጠፋ ያለበት ዘመን አለ። ቅኑ ለእንተ ጣቢ ጸጋ፣ ለምትበልጠው ለምትሻለው ማንም ለማይደርስባት ጸጋ ቅኑ ተብሎ ለቁሳዊ ዓለም አይደል እንደ ጊዜያችን እያባከን ያለ ነው። ህይወታችን ዛሬ ሲፈተሽ በቁሳቁስ የተሞላ ነው። እግዚአብሔር ታሪካችን ይቀይርልን። መቅደም ያለበትን አስቀድሙ። መቅደም ያለበት ይቅደም። ቁሳዊ ነገር ተከታይ ተግባር ነው። ያጓጓን ገንዘብ፣ ያጓጓን ጥሩ ቤት፣ ያጓጓን ጥሩ መኪና፣ ያጓጓን ጥሩ መብል እግዚአብሔር ጽድቁና መንግስቱን ካስቀደምን እሱ ይቅደም ካልን እነዚህ ሁሉ ያጓጉል ልባችን የሰረቁ እሳት ላይ እንደተጣደ ቂቤ ያቀለጡን የዚህ ዓለም ጉዳዮች ሳንፈልጋቸው ይከተሉናል። እንደውም ተመለሱ ብለን እስከምንከለክል ድረስ ስልጣን ይሰጠና እግዚአብሔር። መጀመሪያ ጽድቁ ይቅደም። ዋስትና እግዚአብሔርን አስቀድሙ። ለሚደርስብን አደጋ ለንብረታችን ንብረት ይተካል የሚል ድርጅት መያዛችን ጥሩ ነው። ከምንም በላይ ግን እግዚአብሔር የሁለንተናችሁ ምን ይሁን? ዋስትና ይሁን። አይገርማችሁም? እኛ እንኳን እሱን ዋስትና ካደረግን በሞት ከዚህ ዓለም ስንለይ አካላችን ወደ ቤተ እግዚአብሔር መጥቶ እኖ በክብር ግብአተ መሬታችን ሲፈጸም እግዚአብሔር አይገርማችሁም? አጥንታችንን ጭምር የሚጠብቅልን ዋስትናችን፣ አጥንታችንን ጭምር። ማንም በዚህ አጥንት ላይ ስልጣን የለውም። ስለዚህ ዋስትናችን እግዚአብሔር ይሁን። ከቁሳቁስ ዓለም እንለይ። እግዚአብሔር ከቁሳቁስ ዓለም ነፃ ያውጣል። መርከቢቷ ሁለቱን ነገር ዋናውን ትታ ሶስተኛውን ወሳኙን ነገር ዘነጋ ይችላል። ከዚያስ በኋላ መርከቢቷን የሚዘውራት ካፒቴን፣ የመቶ አለቃው ምክትሉ ካፒቴን ምን አለ? አንተ እብድ ሰው አሉት። በሩስ አንተ ምን ሰው? እብድ ሰው፣ እያማረትክ ነው። አደጋ ይመጣል። አየር ንብረት አጥኑ፣
ምናምን ትላለህ። እኛ አለ ካፒቴኑ በመርከብ ላይ በባህር ላይ ጥርሴን የነቀልኩኝ የብዙ ዓመት ልምድ ያለኝ ሰው ነኝ፣ በዚህ አልጠረጠርም አለ። ሰው በራሱ ይመካል፣ ሰው በራሱ ይታመናል። አደራችሁን አሉ እድሜ ለካፒቴናችን አሉ እስረኞቹም ነገ ግርፋት የሚጠብቃቸው። እሱ የብዙ ዓመት የባህር ላይ ልምድ አለው፣ ከሱ የተሻለ እውቀት የለህም አንተ፣ አታሟርትብን፣ መርከቢቷ በሰላም ትገባለች ብለው ይናገራሉ። እሱ ግን ምን አለ? እንዲህ ሲል ተናገረ። እናንተ ሰዎች ሆይ አለ፣ በሉ እስቲ ይሄን ቃል እናንተ ሰዎች ሆይ በሉ፣ ይህ ጉዞ በሉ በብዙ ጥፋትና በብዙ መከራ በሉ እስቲ እንደሆነ አያለው። አያችሁ ቅዱሳን ወደፊት ጠላት ያሰበውን ነገር ቀድሞ ያሉ። ለዚህ ነው ዓለምን ይመረምራሉ ያልኳችሁ። እና ሰዎች ሆይ ይህ ጉዞ በብዙ ጥፋት በብዙ መከራ እንደሆነ አያለው። አሁን ይሄ ጉዞ በብዙ ጥፋት በብዙ መከራ ነው ያልኳችሁ። እናንተ መከራ ቢመጣብን እንኳን መከራ ቢያጋጥመን እንኳን መርከቢቷ ላይ የጫነውን ቁሳቁስ እያነሳን ወደ ባህር እንጥልና እንተርፋለን ነው የምትሉት። ባህር ላይ ቁሳቁሳችሁን ወስዳችሁ በመጣል መርከቢቷ ላይ የታቀደባት መከራ አያራም። ምክንያቱም የጠላት ዓላማ እጃችን ላይ ያለውን ማስጣል ሳይሆን ሕይወታችንን አደጋ ላይ መጣል ነው አለ። ይግባችሁ እናንተም በሉ እስቲ የጠላት ዓላማ በሉ እስቲ እጄ ላይ ያለውን ቢያስጥለኝ ነው ማለት ሳይሆን በሉ ሕይወቴን አደጋ ላይ መጣል ነው። በዚህ ነገር ላይ ጊዜውን አያጠፋም። ይሄ እንቅልፍ አልባው ጠላት ብፁዕ አቡነ ሽኖዳ በረከታቸው ይድረሰንና ምን አሉ? የዲያብሎስ ውጊያ በተባለው መጽሐፋቸው ላይ አንብባችኋል። ጠላት ዲያብሎስ ለነገ ጥፋታችን መረብ እየጎነጎነ ጉድጓድ እየቆፈረ ይጠብቀናል። እኛ ሌሊቱን በጥሩ የእንቅልፍ ሰረገላ ስናሳልፍ ለነገ ጥፋት ደግሞ በባህሪው እንቅልፍ አልባ የሆነ እንቅልፍ የማይጋብዝ በህይወቱ አንድ ክፉ ጠላት አለ። ጥንተ ጠላት አለብን። ይሄ ጠላት ሲመጣ ህይወታችሁን ማዕከል አድርጎ ነው የሚመጣው ብለዋል። ስለዚህ በንብረቴ ያልፋል፣ በገንዘቤ በመኪና ያልፋል፣ በቤቴ ያልፋል፣ ባጠራቀምኩት በአካውንቴ በኩል ያልፋል፣ እኔን አያገኘኝም እንዳትሉ። ጠላት መጀመሪያ የሚያው አንተ ላይ አደጋ ለመጣል አንተ ላይ ህይወት ላይ አነጣጥሮ ነው። ስለዚህ ጳውሎስ ምን አለ? ጉዞ በብዙ መከራ እንደተገበበ ይታየኛል። የጠላት ዓላማ እጅ ላይ ያለውን ማስጣል አይደለም፣ ህይወትን አደጋ ላይ መጣል ነው ብሎ ነገራቸው። ግን ለመስማት ፈቃደኛ አልሆኑም ይላል። እግዚአብሔር አምላካችን ልባችንን እስቲ እኛንም ይመልስልን። ዛሬ ብዙዎቻችን እያዳመጥን ያለነው ሰባሪዎቻችንን አይደለ? ዛሬ ብዙዎቻችን እያዳመጥን ያለነው የእግዚአብሔርን ቃል ነው በትክክል አይደለም። ፌስቡክ የሚያወራውን ሁሉም ተንታኝ ነው በዚህ ዘመን። ስላንተ ማቀው እኔ ነኝ ብሎ ባላወቀው ዕውቀት ዝም ብሎ የሚቧጭር የቤተ ክርስቲያኒቱን ክብር የሚያጎድል እግዚአብሔር ያልፈቀደውን ነገር የሚያወራ ለድቃቂ ሳንቲም ክብሩን የሸጠ ህይወቱን አደጋ ላይ የጣለ አንተን ለማትረፍ ሳይሆን የማያገኘው ጥቅም ላይ ብቻ የተመሰረተ መረጃ አቀብላለሁ ያለ ከመረጃ የጎደለ ትውልድ የበዛበት ዘመን ነው። እሱን የምትሰማ ነፍስም እረፍት አላት። እግዚአብሔር ያሳርፈን። አሜን በሉ እስቲ። ስለዚህ ምን አለ? የመቶ አለቃው ግን አለ የሐዋርያት ሥራ ምዕራፍ 27 ቁጥር 11 ላይ የመቶ አለቃው ግን ጳውሎስን ተናገረው፣ ይልቅ የመርከቡን መሪ በደንብ አታደምጠው ምንም ብሎ ጳውሎስን ገሰጸው ይላል። መቼም ዓለም ውሸታሙን አይደለም የምትወደው። ወንበር የምንስበው ለእንደዚህ አይነት ሰው አይደለ? ስናጠፋ የሚነግረንን ሰው አንወደውም። ዛሬ ትወዱታላችሁ? በድልሃል፣ ትክክል አይደለም፣ ተስተካከል ሲለ አትወደው። አቧቡ ያለ እያሞካሸ ብዙ ቃላት እየደራረበ ኃጢአትን እያቆነጀ የሚነግርን ከሱ በላይ ያንተ የልብ ወዳጅ የለም። እውነት የሚናገር ሰው ዛሬ የተጠላበት ሐሰት ተናጋሪ በገዘፈ ስፍራ ላይ ቆሞ የሚታይበት ነው። ዳዊት ምን አለ? ኃጢአተኛ ሰው እንደ ሊባኖስ ዝግባ አምሮበት ደምቆ የሚያጓጓ ሆኖ አየሁት አለ። ኃጢአተኛ ሰው በአጠገቡ ሳልፍ አየሁት አለ። ስመለስ ግን ከስፍራው አጣሁት። ዛሬ ውሸት ቀና ብላ ደረቷን ነፍታ እየፋነነች በዓለም ላይ የተጓዘች ነው። እውነት ደግሞ ይህ ጊዜ ያልፋል ብሎ ዝቅ ብሏል። ከእውነት ጋር ኑሩ።
እውነት አርነት ያወጣችኋል። ከሐሰተኛ ጋር ትርፍ የለውም። ከውሸታም ጋር ወንዝ አትሻገሩም። እውነትን መያዝ ያተርፋል፣ ያድናል። እውነትን ሀብትና ገንዘብ አድርጓት፣ እሷ በነጻ ታወጣቸዋለች። እውነት ማን ነው? ተናገሩ። እውነት ማን ነው? እስቲ እግዚአብሔር ብቻ ነው የምትሉ እስቲ እጆቻችሁን ከፍ አድርጉ። እውነት ነው፣ እግዚአብሔር ነው በሉ። እውነት ማን ነው? ክብሩን ለሱ ስጡ። በጭብጨባና በእልልታ ጨርሻለሁ። ትምህርት አልተደመጠም፣ አልተሰማም። አማራጭ፣ ተንኮለኛ፣ ለኛ ክፉ ነገር የምታስብ ብለው ተሳለቁበት። እሱ ግን ምን አለ? እናንተ ሰዎች ሆይ አሁን እምላችኋለሁ ጥፋቱ በገዛ ሕይወታችን እንጂ አለ። በሉ ጥፋቱ በሉ እስቲ በገዛ ሕይወታችን እንጂ በጭነቱና በገዛ ሕይወታችን በጭነቱና በቁሳቁስ ላይ ብቻ የታቀደና የታለመ አይደለም ብሎ አስጠነቀቀ። ይህን ማስጠንቀቂያ የመርከብ ካፒቴን ዋናው መሪ አልሰማ አለ ይላል። አልሰማ አለ። ከዚያስ በኋላ የእግዚአብሔርን ቃል ያች መርከብ ገፋችና የራሷን ፈቃድ መከተል ጀመረ ይችላል። ቅድም ምን ብያችኋለሁ? ወደዚህ ዓለም የመጣ ነው በመለኮታዊ መንግስቱ በጎ ፈቃድ ነው አለ ያልኳችሁ። የመኖራችን ህልውና የሚረጋገጠው ደግሞ እንደ ፈቃዱ ስንኖር ነው አላልኳችሁ? እንደ ፈቃዱ መኖር ትርፍ አለው ወይስ ኪሳራ አለው? ትርፍ አለው። እዚህ ጋር ግን እንደ ፈቃዱ እንደ እግዚአብሔር ቃል መጓዝ መመራት ኪሳራ አለው ብለው የእግዚአብሔርን ፈቃድ ገፍተው ያሉ ግለሰቦችን፣ እስረኞችን፣ የመርከብ ካፒቴን፣ የመንግስቱ ሾመኛ መቶ አለቃውን ታላችሁ። የእግዚአብሔርን ቃል ጥሳ እግዚአብሔርን አልሰማም ብላ እግዚአብሔርን ችላ ብላ መርከቢቷ ጉዞ ልጀምር ተነሳ ይችላል። ስጀምር የደቡብ ነፋስ በነፈሰ ጊዜ ሁሉ እንዳሰቡ የሚሆንላቸው መሰላቸው ይላል። ተመልከቱ። የደቡብ ነፋስ በነፈሰ ጊዜ አየሩ ሰላም ነው፣ ማጥናት አያስፈልግም፣ አደጋም የለውም፣ ባህሩ ጸጥ ብሏል ብለው ተዘናግተው አዘናግቷቸው መንገዱ የተሳካ መስሎ እንዲታያቸው አደረገ። ይሄን ያደረገው ማን ነው? ጠላት ዲያብሎስ ነው። ይሄን ያደረገው ማን ነው? የኔና የናንተ ተቃዋሚ እንቅልፍ አልባው ጠላት ነው። ለዚህ ነው ጠቢቡ ሶሎሞን ሲናገር እንዲህ ብሎ መሰከረ። ለሰው ቅን የምትመስል መንገድ አለችው በፊት ለፊት አለ፣ ፍጻሜዋ ግን ምንድነው? የሞት ሞት ነው። የሞት ሞት ነው። ስንት አይነት ሞት እንዳላዝ የሞት ሞት ነው። በርደተ መቃብር ላይ ርደተ ገሃነመ እሳትን የሚያላብስ የሞት ሞት ነው። ቅን ይመስላል። አንገትን በከረባት ታንቀ ሂድብኝ ይላል መንገዱ። ሽቶ ተርከፍክፎ ሂድብኝ ይላል መንገዱ። ስታዩ ግን መጨረሻው ዋጋ የሚያስከፍል የሞት ጎዳና ነው። እግዚአብሔር ከሞት መንገድ ይሰውረን። በጠባባ መንገድ በቅኗ መንገድ እንድንጓዝ እርሱ ይርዳን። በዓለም ላይ ብዙ ሰፊ በሮች አሉ። አሁን እንደሚነገረው ታሪክ እኛም እንድንጓዝበት ጠላት እየደገፈ በርቱ እያለ የሚያበረታታን ሰፊ መንገድ፣ ሩጡብኝ የሚያሰል መንገድ አለ። ስትሄዱ ግን መጨረሻ የሚጠብቀው ምንድነው? ሞት ነው። እግዚአብሔር ከሞት እንድትተርፉ አቅጣጫ፣ መንገድ፣ መስመር ያሳየናል። ስደመድምና ትምህርቴን ስቋቸው ይህች መርከብ የእግዚአብሔርን ፈቃድ ተጋፍታ የካፒቴኗን ፍቃድ ብቻ ተከትላ ጉዞ ጀመረች። ጉዞውም የደቡብ ነፋስ በነፈሰ ጊዜ መልካም መስሏቸው ነበረ ይላል። ወዲያው ጥቂት እንደተጓዙ ያልተጠበቀ ያልታሰበ በማንም አእምሮ ያልተገመተ አደገኛ አውራቂስ የተባለ ይላል ሐዋርያው ሉቃስ ሲናገር፣ አውራቂስ የተባለ ልክ በዘመናችን ሱናሚ ተነሳ ምድሪቷ እንዲያደረገ በሰዓታት ይሄን ያክል ኪሎ ሜትር የሚጓዝ ማዕበል ተነሳ እንደሚባለው እግዚአብሔር የተናገረው ይሆናልና ማዕበል ከደቡብ ነፋስ በኋላ ሰላማዊ ከመሰለ ነፋስ ጀርባ እግዚአብሔር መስኮቶችን ከፈተ። የኃይላት ነፋስ ነፈሱ። ምድሪቷን አናጓት፣ ወደ ባህር ገባ። ያች መርከብ በቀርጤስ በኩል ወደ ጣሊያን ከሚወስዱ አንደኛዋ ደሴት ቀርጤስ ናት። ልክ እንደነ ማርሴል እንደሚባሉ በቀርጤስ በኩል ጥግ ጥጉን ማለፍ ጀምራ ነበር ይላል። የቀድሞ ጉዞ የካፒቴኑ ዘሎ ወደ ባህር እምብርት ውስጥ መግባት ነው ልምዱ። አሁን ግን ጥግ ጥግ መጓዝ ጀመረ። የዛሬው ጉዞ ለየት የሚያደርገው በተከፈለ ልብ ነው ጉዞ የተጀመረው። እግዚአብሔር ያለውን ያደርጋል። በሉ እስቲ እግዚአብሔር በሉ። ያለውን ያደርጋል። ያለውን ደግሞ የሚከለክለው ማንም የለም። የዛሬው ጉዞ በፍርሃት ተሞልቷል። ካፒቴኑ ያንን ቃል መቀበል
መሸነፍ፣ አላዋቂ መስሎ መታየት መስሎ ታየው። እኔኛ አሸናፊ ብሎ በድፍረት ተነሳ። ጉዞ ሲጀመር ግን በጥግ ጥግ ሆነ። የእግዚአብሔርን ትእዛዝ ችላ ብለን ቃሉን አናዳምጥም ብለን ማስጠንቀቂያውን ገፍተን እርሱን መስማት አቁመን የምንጀምረው ጉዞ ሁል ጊዜ በፍርሃት የተሞላ ጉዞ ስለሆነ ጥግ ጥግ ነው ጉዞአችን። እግዚአብሔር ከጥግ ጥግ ጉዞ ነፃ ያወጣችሁ። አሜን በሉ እስቲ። እሱን ከታመናችሁ ባህሩን እንደ መስታወት እየረገጣችሁ ትሄዳላችሁ። ማን መታመኛችን ይሁን? ፍርሃት ካለ ግን ሁል ጊዜ ጉዞአችን ጥግ ጥግ ነው። የዛሬ ኑሯችን ይኸው ጥግ ጥግ አይደለ? በፍርሃት የተሞላ ልባችን በብዙ ነገር የተከፈለብን አይደለ? ስለዚህ እግዚአብሔርን ችላ ብለን የምናተርፈው ምንድነው? ጥግ ጥግ መሄድ ነው። ጥግ ጥግ መሄዱ ደግሞ አያዋጣም። ከሰዓታት፣ ከደቂቃዎች፣ ከማይክሮ ሰከንዶች በኋላ ነገር ይቀየራል። ተቀየረ። ያችን መርከብ ያለ ፈቃዷ የገፋት ወደ ባህሩ እምብርት ውስጥ ከተታል። ከዚያስ ታሪኩ ስታነቡ ለ14 ተከታታይ ቀናት ሰማይና ምድር ተደባልቀው እነሆ ፀሐይ ጠፍቶ በደመና ተውጠን መርከቢቷ አደጋ ከቀኝ ከግራ ከኋላ ከፊት እያዳፋት እንድናለን የማለት ተስፋ ከሁላችንም ዘንድ ተሟጠጠ ይላል። ዓለም ምን ዋስትና አላት? ቅዱስ አባታችን ነቢዩ ኤርምያስ ሲናገር እንዲህ ብሏል። ኤርምያስ 17 ቁጥር 5 ላይ እስቲ ሁላችሁም ከኔ ጋር በሉ፣ በሰው የሚታመን በሉ፣ ከፍ አድርጓ፣ ስጋ ለባሹንም ክንዱ የሚያደርግ እርሱ በሉ የተረገመ ነው። አያስፈራም? አዎ ያስፈራል። እድሜ ለባለስልጣን ዘመዴ፣ እድሜ ለከሌ፣ እድሜ ለስልጣኔ፣ እድሜ ለእውቀቴ፣ እድሜ ለዴ፣ እድሜ ለንዲ፣ እድሜ ለንዲያ ብለን የምንታመንባቸው ሁሉም አላወቅናቸውም። የተቀጠቀጠን ሸምበቆ የመደገፍ ያክል ነው። የተቀጠቀጠ ሸምበቆ ለምርኩዝ አይሆንም። ብትደገፍበት ይሰበራል፣ አንተን ይጎዳል። መጀመሪያ ራሱን ይጎዳል፣ ከዚያ የተደገፈበትን ይጎዳል። በዚህ ስጋ በለበሰ አካል ላይ የሚደገፍ ከመረገም ውጪ ስብራቱን ያጸናበታል። የተቀጠቀጠ ሸምበቆ የመታመን ያክል ነው። እግዚአብሔር እሱ ብርቱ የሆነውን ብቻ እንድንታመን ይርዳ። አሜን በሉ እንጂ እሱ ይርዳ። ስትወጡ መታመኛችሁ እሱ ይሁን። ስትገቡ ዋስትናችሁ እሱ ይሁን። ስትጨብጡ በረከታችሁ እሱ ይሁን። አረቃችሁ ስትወረውሩ ጉልበታችሁ እሱ ይሁን። ስታርፉ ረፍታችሁ እሱ ይሁን። ስትናገሩ አሸናፊ አንደበታችሁ እሱ ይሁን። በልባችሁ ላይ ከብሮ የሚነግስ እሱ ይሁን። መንፈሳችሁን፣ ልባችሁን፣ ሐሳባችሁን የሚቆጣጠረው እርሱ ይሁን። ከእርሱ ውጪ ወደ ውጪ ነው። ስለዚህ እግዚአብሔርን ችላ ብላ ማስጠንቀቂያውን ገፍታ አደጋ ደረሰባት። ወዲያው አደገኛው ረቂስ ንፋስ መጣ። እንድናለን የማለት ተስፋ ተቆረጠ። ወዲያው እንዲሆን ይላል። ብዙ ቀንም ይላል ቁጥር 20 ላይ ብዙ ቀንም ፀሐይንም ከዋክብትንም ሳናይ ትልቅ ነፋስ ሲበረታ ጊዜ ወደፊት እንድናለን የማለት ተስፋ ተቆረጠ ይላል። ግን ከምድር የተቆረጠውን ተስፋ ማን ይቀጥላል? ተናገሩ። የሰው ሕይወት ከጅምሩ ፍጻሜ የሚደርሰው በማን ጥበቃና ጠብቆት ነው? በእግዚአብሔር ነው። ተስፋ ተሟጠጠ፣ ተስፋ ተቆረጠ። ሁሉም የመዳናቸው ነገር ጥያቄ ምልክት ውስጥ ወደቀ። እንዳለውም እያነሱ ከመርከቡ ከገጠመን ማዕበል የምንድነው የጫዝነውን ቁሳቁስ ያቀማችነውን ቁሳቁስ ወደ ባህር በመጣል ነው ብለው ወደ ባህር እያነሱ መወርወር ጀመሩ ይላል። ቅድም ብሏቸዋል እኮ እያነሱ ሲወረውሩ መርከቢቷ ከአደጋ መትረፍ አልቻለችም። ቁሳቁስን በመጣል ከአደጋ መትረፍ አይቻልም። የመጣው የጠላት ዓላማ ህይወትን አደጋ ላይ መጣል ነው። ገንዘብህ ላይ አይደለም። ገንዘብህ ብትበትን ዕቃን አደባባይ ብትበትነው ብትጥለው አተርፍም። ዓላማው አንተ ላይ ነው። እያነሳ ወደ ባህር ጣረ። አረ እናንተ ሰዎች ሆይ መርከቢቷ ላይ የጫናችሁትን ዕቃ በመጣል በማውረድ በመጣል በማንሳት አተርፉም። እኔ ግን አንድ ነገር እነግራችኋለሁ። እግዚአብሔር አምላክ ዛሬም በእናንተ ተስፋ አልቆረጠም። ይቺ ጉዞ የማስተማሪያ ጉዞ ናት። የእናንተ ልብ እግዚአብሔር የመማረኪያ ጊዜ ናት። ይቺ ሰዓት ደግሞ አጣብቂኝ ውስጥ የወደቅንባት ሰዓት ናት። ምርጫችሁን አስተካክሉ። በካፒቴናችሁ መታመናችሁ አላዳናችሁም። በመንግስት ሹመኛው በመቶ አለቃ በመደገፋችሁ አልዳናችሁም። መታመን ካለባችሁ መዳን ካለባችሁ እኔ በማምነው አምላክ በኢየሱስ ክርስቶስ እመኑ ትድናላችሁም አላቸው። አያችሁ፣ የወንጌል መናገሪያ ሰዓት ደቂቃዋ መጣች። ደቂቃዋ ሰዓቷ ጠበቀች።
መጀመሪያ አልተናገረም፣ አቅጣጫ አሳየ። አሁን ግን ወደዱም ጠሉም ለመቀበል ጆሮአቸውን ከፈቱ። እነሱ ይጨነቃሉ፣ ፊታቸው ተገለባብጧል፣ የልባቸው ሐዘን አደባባይ ፊታቸው ላይ ይነበባል። እሱ ግን ፊቱ ፍክት እንዳለ ማዕበል እያንገላታው በደስታ ነው ያለው። እግዚአብሔር ከኛ ጋር ካለ ሁሉ ሰላም ነው፣ ሁሉ ሰላም ነው። ዓለም ያዝናል፣ እናንተ ትደሰታላችሁ። ዓለም ይጨነቃል፣ እናንተ ትረጋጋላችሁ። ማን ከኛ ጋር ካለ እና አይዟችሁ ብሎ አበረታታቸው። ከዚያስ ምን አላቸው መሰል? ይህች መርከብ እንጂ አለ። በብስቲውላችሁ ከዚች መርከብ ላይ ከተሳፈራችሁት በሉ አንድም ሰው በሉ አይጎድልም፣ አይጠፋም፣ አይሞትም፣ ማንም ወደ ባህር አይሰጥምም። እናንተ እግዚአብሔር የምትጋፉ፣ እግዚአብሔር ለእናንተ ግን ያለው ዓላማ ድንቅ ነው። እናንተ እግዚአብሔርን ችላ ብትሉ፣ እግዚአብሔር ዛሬም እንደገና አምላክ ነው። እድል ሰጥቷችኋል። ይህችን እድል ካልተጠቀማችሁ በምድር ላይ እንደ እድሜ አሰልች ነገር የለም ነው። እድሜ ጣፋጭ የሚሆነው በእድልነቷ ስንጠቀም ነው አይደል እንዴ? አልተጠቀሙም መጀመሪያ። አሁን ግን የመጠቀሚያ እድል እግዚአብሔር አመቻቸ። የዛሬን ፀሐይ እኮ ያሞቀው እኮ በጎ እንድንሆን እኮ ነው፣ እንድንቀየር እኮ ነው። ክፎች ወደ በጎነት፣ ውሸታሞች ወደ እውነት እንድንመጣ እኮ ነው። ይህችን ጊዜ ተጠቀሙ። ይህች መርከብ እንጂ ብትሰጥም እንኳን ይህች መርከብ እንጂ ማንም ከዚህ መርከብ የተሳፈረ ከካፒቴኑ እስከ ተራው እስረኞች ድረስ ማንም አይጎድልም ብሎ ተናገረ። ለዚህ ማረጋገጫ ምንድነው ብሎ ሲጠይቁት እኔ ያለው እግዚአብሔርን አምነዋለሁ በሉ። እናንተም እኔ በሉ፣ አልጠራጠርም በሉ። እግዚአብሔርን አምነዋለሁ። ታምኑታላችሁ? ሰማይ ወደ ምድር፣ ምድር ወደ ሰማይ ቦታ ቢቀያየሩ በእግዚአብሔር ታምናላችሁ? እግዚአብሔር እናንተ እንደሚደብቅ፣ እናንተ እንደሚሰውር፣ የማምለጫ ዓለት እንደሆናችሁ፣ ዓለም ግራ ሲጋባ እናንተ እንደምትረጋጉ ታምናላችሁ? በጭብጨባና በእልልታ አመስግኑታ። እግዚአብሔር የኔና የናንተ አምላክ ነው በሉ። እኔ በሉ እግዚአብሔርን በፍጹም ነፍሴ፣ በፍጹም ሐሳቤ፣ በፍጹም ልቤ ምን አደርገዋለሁ? አምነዋለሁ። እመኑ፣ ይሄም ዘመን ያልፋል። እመኑ፣ ይሄም ጭንቀት ያልፋል። እመኑ፣ ይቺ በባህር የተመሰለችው ዓለም መናጋቷ ወጀቧ በስቶባታል። ከዚች መርከብ ከዓለም ቁሳቁስ ውጪ ማንም ከእናንተ መካከል አይጎድልም አለ እግዚአብሔር። ስለ ተስፋ ቃሉ ስሙ የተመሰገነ ይሁን። ይህን ካለ በኋላ ምን አላቸው? አሁንም እግዚአብሔር እንዲህ ይላችኋል፣ የእንደገና አምላክ ነውና አይዟችሁ ይላል። ምን ይላችኋል? አይዟችሁ። ማን ብቻ አይዞ ይበለን? ተናገሩ። ማን ብቻ አይዟችሁ ይበለን? ማን ብቻ በርቱ ይበለን? ማን ብቻ ጠንክሩ ይበለን? የሰውማ እኮ አደከመን አይደል እንዴ? የሰውማ በጣም ልባችንን አደማው። እግዚአብሔር አይዞ ሲል ሁሉ ነገር ይረጋጋል። አሁንም አለ በሉ እስቲ፣ አሁንም አይዟችሁ። ዛሬም ይህች መርከብ ላይ የተሳፈሩት አሁንም አይዟችሁ እግዚአብሔርን እመኑ ሲላቸው በጳውሎስ አምላክ አምነናል አሉ። አሕዛብ ሁሉ እግዚአብሔር ልቡን ኦፕራሲዮን ሲያደርግ በስልጣኑ የእያንዳንዱን እስረኛ የመርከቡን ካፒቴን ምክትሉንም የመቶ አለቃውንም በመንግስት ተሹሞ እስረኛ እንዲጠብቅ የመጣውንም ሁሉ ሁለንተናውን ማርኮ ክርስቶስ በልባቸው ላይ ነገሰ። ባህሩ ሰላም አገኘ። በሰላም ወዳቀዱበት ስፍራ ከወራት በኋላ ደረሱ። እግዚአብሔር አምላካችን ጉዟችን የሰመረ እንዲያደርግልን፣ የወቅቱን የአየር ንብረት እንድናጠና፣ ለሚደርስብን መከራና ፈተና ዋስትናችን እግዚአብሔር እንዲሆን፣ ጉዟችን ወራት፣ ዓመታት፣ ዘመን፣ አዝማናት ይወስዳልና ለቁመተ ሥጋ የሚበቃንን ከፀሐይ በታች የሚበላ የሚጠጣ የሚለበስ መጠለያ ያስፈልጋልና ይሄንን አሟልተን እግዚአብሔር በሕይወታችን ከብሮ እንዲገኝ ያስፈልጋል ነው የመልእክቱ ዓላማ። ስለዚህ እግዚአብሔር ልጆች እግዚአብሔር አይዟችሁ ይላችኋል። ኑሮ የከበዳችሁ ለሚመጣው ዓመት ለልጄ ምን ቀድጄ ላልብስ፣ ምንስ ቆርሼ ላጉርስ፣ ከዚህ ጉባኤ በኋላስ ዳቦ ለሚጠይቀኝ ልጄ ምን ላብላው ብላችሁ ልባችሁ ቅልጥ ያለባችሁ ተስፋ የቆረጣችሁ እግዚአብሔር የተቆረጠው ተስፋችሁን ይቀጥላል። አይዟችሁ ይላችኋል። አሁንም አይዟችሁ ይበለን። በግል ዶክተራችሁ የሞታችሁን ደብዳቤ የያዛችሁ የጡት ካንሰር አለብሽ አትድኝም፣ ደም በካንሰር ተበክሏል አትድንም፣ ኢጤ አለብህ፣ የደም ግፊት አለብህ፣ ይሄን አትብላ ይሄን ብላ ተብለ ምርጫ ተሰጥቷል። ያን እያደረክ ራሱ ከዚያ ችግር ነፃ አልወጣህም። በዚህ በተስፋ መቁረጥ ህይወት ውስጥ ሆነ የኔ መኖር ጥቅም የለውም ብለ ተስፋ ይቆረጥክ። ተመረኩኝ፣ ያበላችኝ ያሳደገች ያሳደገኝን አባቴ እናቴ ላይ ሸክም ሆንኩኝ፣ የኔ ስራ ማስታወቂያ ማንበብ ብቻ ሆነ፣ ከሞቱት በላይ ካሉት በታች ነኝ፣ ምንም ተስፋ የለኝም ብለ ተስፋ ይቆረጥክ።
እግዚአብሔር እንደገና አምላክ ነውና ልጄ አይዞ ይልሃል፣ ያበረታል፣ በቃሉ ይደግፋል። እግዚአብሔር በቃሉ ይደግፈን ነው። አሁንም አይዞ ይበለን። የሰው ልጅ አይዞ ሲል ጉልበት ይበረታል አይደል እንዴ? እግዚአብሔር ደግሞ አይዞ ሲል ከራስ ፀጉር እስከ እግር ጥፍር ሁሉ ይጸናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።